እንደዚህ ብለሽ በማርያም ሊታሰር ፖሊስ እየፈለገው ነው። ታውቂያለሽ አይደል? እሱ ለሱ ችግር የለውም። እኔ በቃ ስነ ስርዓት ነው ጀመር እንደዚህ እንደሆነ ያደረከላው አንተ ነህ። ጀመር እንደዚህ ያደረከላው ኦኬ። ምንድነው ከምን ረገጽ ነው መጥፋት? እኔ እንደዚህ አይነት ነገር እንዳይፈጠር አይደል እንደያይታችሁ ማን እንደሆንኩኝ ንገራት። ኢማንዳ ልታረግ እያሰበች ያለው ነገር ይውላችሁ። ቤት ውስጥ ስታወራ የምሰማው አብዛኛውን ጊዜ ሲሄድ የምሰማው በቃ ዛቻ እየደረሰ ነው እናቴ ላይ የሆነ ሰንበዲ አክስቴ ጋር ይመጣል። በጣም ነው የምወድሽ፣ በጣም የምወድሽ እኔ እግዚአብሔር ነው የምሬን። መጥፎ ነገር ላይ ወድቀሽ ማየት አልፈልግም። እኔ እያየሁት ያለሁት ነገር ደግሞ ያ ችግር የለውም። እሱ የፈጠረኝ አምላክ በቃ ዛሬ ነው እንትንሽ ከተባለ እሱ የፈጠረኝ አምላክ እንዳደረገ ያደርግ። ቤት ተከራይቻለሁ ብዬ ከጨረስኩ በኋላ እዛ ቤት አልገባሁበት ምክንያት ይሄ ነው። እዩ እሺ፣ ምን ህይወትሽን እስክታጭ ነው የምትጠብቂው? ኤፍሬም ምንም ላይ ትሰሚኛለሽ። መጥፎም እዛ ውስጥ ነው የምትገቢው። እኔ ዝም ብለን አንቺ ልጨርሽ ደግሞ እኔን መዘዝ ውስጥ የምታስገቢው። ሰላም ቤተሰብ እንዴት አላችሁልኝ? እኛ ለናችሁ ፈጣሪ የተመሰገነ ይሁን። ፈጣሪ ይመስገን። ያው እስካሁን አካላትም ምንም የተጎዳ ሰው የለም። ከዚህ በኋላ ሊፈጠሩ የሚችሉ ነገሮችን አላውቅም። በጣም ከባባድ ነገሮች እየተፈጠሩ ነው። ማርያምን በጣም በቃ የሚያስጠላ እናንተ የምታዩት ምን መሰላችሁ? ካሜራ ላይ እንደዚህ ቪዲዮ ላይ ምናምን የምታዩት ነገር እንጂ ከካሜራ ጀርባ እኛ አብረን የምንውለው ከነሱ ጋር አብረን የምንውለው ልጆች ምን ያክል መከራችንን ስቃያችንን እየበላን እንደምንውል እኔ ነኝ የማውቀው። እግዚአብሔርን በጣም ነው በቃ የሚያስጠላው። ካሜራ ላይ መውጣት የሌለበትም ነገሮች፣ ዛቻ፣ ማስፈራሪያ ምናምን በቃ ብዙ ጊዜ የማይወሱ ነገር ነውና ይኸውላችሁ ይሄ ነገር በዚህ ከቀጠለ አንድ ሰው ህይወት ሊጠፋ ይችላል። ገባችሁ? በቃ ልነግራችሁ የምፈልገው ላስጠነቅቃችሁ የምፈልገው እናንተም ኢቨን ኮሜንት ስታረጉ የሆነ ጥንቃቄ ምን ታረጉ ነው። ገባችሁ? የሆነን ሰው በጣም በተጫናችሁት ቁጥር የሆነን ሰው በጣም ሞራል በሰጣችሁት ቁጥር ሌላ አደጋ ነው የሚፈጠረው። ገባችሁ? እኛ ነን እዚህ ቁጭ ብለን ነገሮችን እያየን ያለነው። በጣም የሚያስጠላ የምሬን ነው የምላችሁ። በዚህ ከቀጠለ ማርያምን የሆነ ሰው ህይወቱን ያጣል። በቃ በእርግጠኝነት ነው የምነግራችሁ ነገር። በጣም እየፈራ ያለሁት በጣም ነገሮችን እያያችሁ ነው። ለማገናኘት ነገሮች እንዲፈቱ ምናምን እየጣርኩ ያለሁት በቃ የሆነ ሰው መጎዳት የለበትም ያለ ነገር ነው። በቃ ማንኛውም ፍቅረኛሞች ይጣላሉ። በቃ ግልጽ ነገር ነው። ገባችሁ? ሰው ወልዶ በመሀል ልጅ የሚባል ነገር እያለ እንኳን የሚጣላ ሰው አለ። ገባችሁ? ግን የነዚህ ደግሞ በጣም ከረረ። እንዴት እንደሆነ አልገባኝም። እኔም ደብቃችሁ ማልፈልገው ነገር ያው ከትላንትናው በኋላ አይ ቲንክ የህያብ አክስት አምርራለች። ነገሩ በጣም ስር ሰዷል። ገባችሁ? ቤቴን መጥቶ ረብሿል፣ ያለ ፍቃዴ ቤቴን ገንጥሎ ገብቶ ረብሿል ነው ስትል የነበረው። የእህቴ ልጅ በሱ ምክንያት ልትሞት ነበር፣ የእህቴ ልጅ ስም አጥፍቷል፣ ቤት ገብቶ በረብራለሁ እፈትሻለሁ ሲል ነበረ ብላ በዚህ ነገር ነው ክሱ በጣም እየተጠናከረ የመጣውና ትላንት እንዳወራ ነው ከሆነ ህዩ ያው ታውቃላችሁ ፍቅሩ አለ። በቃ እኔ እርግጠኛ ሆኜ የማወራው ነው ሁለታቸው ጋር ፍቅሩ አለ። ገብቷቸዋል። እሷም እንደምትወደው እንደምታፈቅረው ግልጽ ነው። ኢቭን እኔ ክሱን መተው ካለብኝ እተወዋለሁ ነው ያለችኝ ሁላ ማለት ነው። ግን የአክስቴን ነገር ነው ምናምን ስትል የነበረውና ትንሽ ያሳሰበኝ ደግሞ ዛሬ መጥቼ እንዳወራ ይሄንን ከባድ ውሳኔ አይ ነው ዛሬም ሊፈጠሩ የሚችሉ ችግሮች ይኖራሉ። ግን ይሄን ከባድ ውሳኔ እንደወሰነ ያደረገኝ ነገር ቢያንስ ነገሮች ቀለል እንዲሉ ነው። ገባችሁ? እዚህ ጋር ነፍስ የተጠፋፋ ሰው የለም። በዚህ ከቀጠለ ግን መጠፋፋታቸው አይቀርም። በቃ በጣም አስጠሊታ ደረጃ ላይ ነው የደረሰው። ከካሜራ ውጪ ነው እያልኳቸው ያለሁት። እሺ ቤተሰብ የምሬ ነው። በጣም ተጨንቄ ነው ያለሁት። ኢቨን ኤፍሬም ቤት እየኖረ አይደለም አሁን ላይ። የሆኑ ሁለት ሰዎች ምናምን ነው መጣሉ፣ ቼክ ያደርጋሉ። ገባችሁ? እኔ እንኳን አልገኝም ብዙ ጊዜ። እኔ ግን ጥያቄ እንዳያፋጥጡ አይ ቲንክ ፖሊሶች ናቸው ይመስለኛል። ሲቪል ነው የሚለብሱት ምናምን። ቤት ይመጣሉ፣ ያንዣባሉ፣ ይጠይቃሉ ምናምን ይሄዳሉ ነገር ነውና ካገኙት በእርግጠኝነት ይታሰራል። እኔ እርግጠኛ ሆኜ የምነግራችሁ ነገር እስር ቤትም ሊሆን ይችላል። በዚህ ሰዓት አይታወቅም። ቤት ብዙ ጊዜ እያገኘሁት አይደለም። ከትላንትናው በኋላ ደግሞ ጭራሽ የለም ቤትና ጨነቀኝ ነው ቤተሰብ። ሶ በቃ መፈታት ያለበት ነገር ይፈታ ይሻላል። እዚህ ጋር ሁለት ሰዎች ተለያዩና በቃ ህይወት ይቀጥላል። ቤተሰብ መስተካከል ካለበት እግዚአብሔር ከፈቀደ ፈጣሪ ከፈቀደ በቃ ወደ ነበሩበት ይመለሳሉ። እንጠራለን፣ ችግር የለውም። ግን ያ ሁሉ ከመፈጠሩ በፊት ነፍስ እንደመጠፋፋት የለበትም። ገብቷቸዋል። የሆነ ሰው ህይወቱን ማጣት የለበትም። በቃ እኔ በጣም እየፈራ ያለሁት በሱ ነው። ያቺም ትዝታለች፣ እሱም ይዝታል፣ እሷም ትዝታለች። በቃ ኢማንዳ ልታረግ እያሰበች ያለው ነገር ይውላችሁ። ቤት ውስጥ ስታወራ የምሰማው አብዛኛውን ጊዜ ሲሄድ የምሰማው በቃ በጣም ትናደዳለች፣ ትዝታለች። ማን እንደሆነ እንኳን አታውቅም ነው
እንዴት አትነግራትም ምናምን ነው የምትለው። ገባችሁ? እሱ ደግሞ ደፍሮ አይናገራትም። በቃ እንደምታዩት ነውና ነው የሚያስጠላው። በቃ ትንሽ ከበድ ያለ ነገር እየመጣ ይመስለኛል። በጣም የሚመጣው ነገር የሚመጡት ጊዜያቶች በጣም የሚያስፈሩ ጊዜያቶች እየመሰሉኝ ነውና እባካችሁ ቢያንስ ለመፍታት እንሞክር። ዛሬ ቢያንስ እስኪ ተገናኝተው ማውራት ከቻሉ በቃ ፈጣሪ ፈቅዶ ማውራት ከቻሉ እስኪ በሰላም መፍታትን የመሰለ ነገር የለም። ህያብንም የማንዳንም ጠርቻቸዋለሁ። ሁለቱ እንደሚገናኙ ግን የሚያውቁት ታሪክ የለም። ላወራችሁ ፈልጋለሁ ብዬ ነው የጠራኋቸው። ሲገናኙ ማውራት ከቻሉ ሜቢ ኤፍሬም ሳይኖር ትላንት አይታችኋል። የማንዳ ሳትኖር ኤፍሬምን ለብቻው ላገናኘው ሞክሬያለሁ፣ አልሆነም። እስኪ ደግሞ ሴት ለሴት እንኳን መግባባት ከቻሉ ነገሮች ከመክረራቸው በፊት ከዚህ በላይ ይበቃል። ብቻ ማውራትም ትንሽ ተጨንቅ ያለውና እስኪ ላገናኛቸውና ማውራት ከቻሉ ብዬ አስቤያለሁ። እንሞክራለን ያቅማችንን። እስኪ አይ ቲንክ ህያብ ደርሳለች። አዩ ተጣላን ነው ያልኩ። ዳንስ እኔ ማን አልከኝ? ካንተ ጋር ተጣላ። ትናንትና እንዴት ለቀቀሽ? አለቀቀኝም፣ ግን ባንተ ምክንያት እሱ ነው። እኔ ማርያም ለማስተካከል እየሞከርኩ ነው። ምንም ነገሩን አታክርሩት። በቃ ከዚህ ባይዘው ኮሜንት ላይ እያየ ነበር ሲናገሩት ነበር። ካየክ ሶ ላይክ እንዳላስብ ነው አስበው ማለት እዚህ ጋር ጭቅጭቅ አልፈልግም ካንተ ጋር መጨቃጨቅ መሰለ። እሺ ተይው፣ መለያየት እኮ ያለ ነገር ነው። ይገባኛል። በቃ ሁለት ሰዎች ይለያያሉ። ኢቭን እናንተ አይደለም ምን ልፈልጊ ነው አብሪኮ መለያየት ያለ ነው፣ መገናኘት ያለ ነው። እና አንዳንድ ጊዜ ምን ይባላል መሰለ በሁለት ሰዎች መካከል አትግቡ ይባላል። በቃ ለማስታረቅ ራሱ መግባት እኔ አስፈላጊ ነው ብዬ አላስብም። አይ ኖ ረዳሃለው አንተ ሀሳብህ ለማስታረቅ ወይም ደግሞ እንደዚህ አይነት ነገር ታስባላችሁ ብለህ ነው አይደል? አዎ እዩ አንድ ላይም አለመሆን መሆን ሳይሆን ይኸውልሽ ነገሮች በዚህ ከቀጠሉ የአንዳችሁ ህይወት ይጠፋል። እኔ እሱ ነው እያሳሰበኝ ያለው። ገብቶሻል? እኔ ከዚህ በኋላ ምንም እውነት ለመናገር አብሪኮ ያለው ከሱ ጋር ምንም ያጨቃጭቀኝም ምንም ያገናኘኝ ነገር የለም። አክስትሽ የሚሆነው ነገር ማድረግ የምትችል ከሆነ ነገርያት። ሁለት ሰዎች ይመጣሉ፣ ቤት ቼክ ያደርጋሉ። ኤፍሬም ቤት እየተቀመጠ አይደለም። ገብቶሻል? በቃ ያስሩኛል ከዛሬ ነገ እያለ እየሄደ የሆኑም ያንዣበቡ ያሉ ሰዎች አሉ። አይ ቲንክ እሱን ፍለጋ የሚመጡ ሰዎች ይመስሉኛል። ያ ነገር እንዳይመጣ ደግሞ ያ ነገር ደግሞ እንዳይመጣ ቀድሞ መጠንቀቅ ነበረበት። እሱ ነበር መጠንቀቅ የነበረበት። አጥፍቷል እኮ እዩ አላጠፋም አይደለም። ይኸውልሽ እዚህ ጋር አላጠፋም አንቺ ጥፋተኛ ነሽ ያልኩሽ አለ። ሙሉ በሙሉ አጥፍቷል። ግን ይኸውልሽ ሰው ወልዶ ምና ከብዶ ራሱ ይለያያል አይደል? የእናንተ መለያየት ግን በመሀል የሰው ህይወት እንዳያጠፋ ነው እያልኩሽ ያለው። በጣም የሚያስጠሉ ነገሮች እያየን ነው አይደል? እዩ በቃ ቢያንስ እንደዛ ነገር እንዳይፈጠር ነው እኔ እየጣርኩ ያለሁት። እናንተ ፈጣሪ በፈቀደ ቀን ትታረቃላችሁ። መታረቃችሁ አይቀርም። ፍቅር የሚባል ነገር አለ መሀላችሁ ላይ። እሺ ችግር የለውም። ግን ነገሮች ከብደው ከዚህ በላይ ሰርሰደው መበታተን እንዳይፈጠር በሚል እንደዚህ ያልኩሻል። እረዳሃለሁ አብሪኮ ያንተን ነገር ይገባኛል። ግን ደግሞ ማለት በሁለታችን መሀል ላይ ጣልቃ እንዲገባ አልፈልግም። ይሄን ነገር እንዲገባ እኔ ይኸውልሽ በመሀል እንድገባ የሚያደርገኝ ነገር ከእናንተ ጋር ያሳለፍነው ነገር ነው። ገብቶሻል? እኔ ካንተ ጋር ያሳለፍነው ነገር ወንድምነታችን ምናችን እኮ ይቀጥላል። እኔ ካንተ ጋር አቆራረጣለሁ ማለት አይደለም። እንዳለ ነው ሆነን እንቀጥላለን። ግን ደግሞ እንድንቀጥል ከፈለክ እንደዚህ ያለንበት ነገር ጥሩ ግንኙነታችን እንዲቀጥል ከፈለክ በእኔና እሱ መሀል ጸብ ላይ እርቅ ላይ ምንም ነገር ላይ እንድትገባ አልፈልግም። ተረዳኝ? እኔና የሆነን ሰው ሳምባዲ በቃ የሆነ ሰው ለማስታረቅ እኔ ሌላ ሶስተኛ ሰው እንዲገባብኝ አልፈልግም። ከዛ ሰው ጋር ችግሬን ተነጋግሬ መፍታት ካለብኝ እኔ ራሴ ነኝ ተነጋግሬ መፍታት ያለብኝ እንጂ እዩ እናንተ እልህ ላይ ናችሁ። አሁን ላይ በቃ ሳያችሁ ነው እልህ ላይ ናችሁ። በእርግጠኝነት ተፈቃቀራላችሁ። እሱ ግልጽ ነው። ምንም ኦኬ አላቅም ምን እያልክ እንደሆነ ባይገባኝ ግን ያላችሁት ለዛ ነው። እኔ ምንም እልህ የሚያስይዘኝ ነገር የለም። በመጀመሪያ በቃ እልህ ቢያዝ ኖሮማ እዚህ ጋር ቤቴ እንደዚህ ምናምን ይሄን አደረክ ይሄን ሆንክ እያልኩኝ ወደሱ መመላለስ አይቀርም ነበር። ተረዳኝ? በቃ የሰው ልጅ የክሱ ነገርሽ እንዴት ነው ንገረኝ። በቃ እኔ በተወለድኩት ነገር ላስነሳለት እየሞከርኩ ነው። በቃ ከዛ ውጭ ያለው ግን በዚህ ሰዓት ይታሰር ቤት ይሁን ምንም የማውቀው ነገር የለም። ገባሽ? ያ ለሱ ነገር መጀመሪያ ነበረ ተጠንቅቆ በቃ እሱ አጠፋ አጥቷል የነበረበት ተጠንቅቆ እሱ ነበረ። ገባ? ይሄ ነው ያለስብ አንቺ ጥፋት ነው ያልኩሽ አይደለም። በቃ እንፍታው ይቅር በቃ ሁሉም ነገር ብያስበኝ ነው። ዛሬ አንቺን ብቻ አይደለም የጠራሁሽ። እሺ ሌላም ሰው ጠርቻለሁ። ማን ነው? እሱ ሲመጣ ነው መጣ። ቀደም ያውልሽ ኤፍሬም አይደለም ማርያም ኤፍሬም አይደለም ከኔ ጋር ነው ጻበ ኤፍሬም ነቢቲ ነው የሚል አብሪኮ ኤፍሬም ነው ቆየው ትላንት ጠርቻው አይደል? ልዩ
በቃ ትላንትና የተፈጠረው ነገር አይታል። ጭራሽ ስለክሱ እንዲባባስ የምትፈልግ ከሆነ መጥራት ትችላለህ። ከዛ ውጭ ግን ኤፍሬምን ጠርቻለሁ እንትና ጠርቻለሁ ለማለት ሰው ወደ ራስን ተመጣጣኝ አልፈልግም። እሱን ጠርቼ ድጋሚ ስህተት አልሰራም። ትላንት ከጠራሁት በኋላ እኮ አይተሻል አይደል የተፈጠረው ነገር። እሱን አልጠራሁትም። የሚመጣው ሰው ግን አለ። በቃ ቢያንስ ችግር የለውም። እኔ ማንንም ሰው እጠብቃለሁ። ችግሬ ከሱ ጋር እንጂ ከሌላ ሰው ጋር ምንም የለኝም። በቃ እኔ ማቺስ አይ ቲንክ ይሄ ነገር ይፈታዋል ብዬ ስላሰብኩ ነው። እሺ ይሄ በጣም እየተካረረ ያለው ነገር እንዲፈታው ስለምፈልግ ነው። አንቺም መጥፎ ነገር ላይ እንድትወድቂ አልፈልግም። በጣም ነው የምወድሽ፣ በጣም የምወድሽ እቴንሽ እግዚአብሔር ነው የምሬን። መጥፎ ነገር ላይ ወድቀሽ ማየት አልፈልግም። እኔ እያየሁት ያለሁት ነገር ደግሞ ያን ነገር የሚገፋፋ ነገር ነው። ከመጥፎ ላይ እንዳትወድቂ ነው የምፈልገው። ገባሽ? የእናንተ እርቅ በቃ እርቅ ፈጣሪ በፈቀደው ቀን ትታረቃላችሁ። እሺ ግን ህይወትሽ አደጋ ላይ ሆኖ ማየት አልፈልግም። እኔ ኖ ማየት አልፈልግም ሳይሆን አሁን ያለሁበት ነገር እኮ ያን ላይ ነው። ተረዳኝ። አደጋ ላይ ነው ያለሁት አሁንም ቢሆን እኔ ጋር ብቻ አይደለም እኮ እንደዚህ ተደረገ ያለው። አክስቴ እኮ እስከ መክሰስ ደረጃ የደረሰችው እኮ ያለ ምክንያት እኮ አይደለም። ያለ ምክንያት አይደለም፣ ምክንያት አላት። ገባ? እኔ ከኔ አልፎ ቤተሰቦቼ ድረስ ጭራሽ እናቴ ጋር ይሄ ሁሉ ነገር ሲፈጠር ማለት ነው እናቴ በደንብ ይሄን ሁሉ ነገሮች የሚፈጠሩትን ነገሮች ምንም ነገር ሳይቀር ታውቃለች። በቃ መጀመሪያ አካባቢ ላይ ኦሬዲ በቃ ፕራንክ ሊሆን ይችላል ምናምን ብዬ ሳታለል ቆይቻለሁ። አሁን ችግር የለውም ቤተሰቡን ላቋል። ከዚህ የት ድረስ ከአዲስ አበባ ውጭ ሁሉ የተሰማ ነው። ችግር የለውም በቃ እኔ ያንን ሁሉ ነገሮችን ተቆጣጥሬ በቃ ችዬ ነው አይደል የተቀመጥኩት። ተረዳኝ። እንዴት ይሄ ሁሉ ነገር ቀልድና ወይ ተባለ። እኔ ጋር የሚደወል ቤተሰብ አይታችሁ ታውቃላችሁ? አታውቁም። ስንት ቤተሰብ ነው ከእናቴ ሀገር እንኳን ከደሴ እንኳን ስንት ሰው እንደሚደውል ሊማቀው እኔ ነኝ። ገባ? ያንን ሁሉ ነገር ግን ተቋቁሜ ነው ያለሁት። ለምን እዚህ ጋር እልህ አይደለም። በቃ ምንም ጨዋታ አስፈልግም። ከዚህ በኋላ ያለውን ህይወት ራሴ እቀጥላለሁ ብዬ ለመቀጠል ሳስብ ድጋሚ ደግሞ እንትና በቃ አክስቴ ሙሉ ላይ ከሰሰችው በዚህ ምክንያት ነው። በቃ በጣም እሱ መጥቶ እንደዚህ ስለተጨቃጨቀ እኮ አይደለም፣ መጥቶ ስለነዘነዘኝ እኮ አይደለም። ባደረገው ነገር ራሱ እኮ ምንም ባያደርግ ራሱ ሌላ ጥፋት እንኳን ባይሰራ ያደረገው ነገር ብቻ ራሱ ቤተሰቦቼ ምን ያክል ሊያስከፋ እንደሚችል አስበኳል። በቃ እኔ ደግሞ ብዙ ነገሮችን በቃ ችላ ብዬ ትቼ ምናምን ነገር ብዙ ነገሮችን ተቋቁሜ ነበር። በቃ አልሆነም። ተረዳኝ አብሪኮ። በቃ ማንም ሰው የሆነ እንትናን ሰንበዲ ለማስታረቅ ምናምን የሚሞክር ሰው ነው ያልወድም። በቃ ለማስታረቅ ዛቻ ምናምን እንደዚህ ተደርጎ እንትና ጋር መሄድ ክስ ተመሰረተብሽ ክሱን አንሺ ምናንም ቮይስ መላክ ማስፈራራ። እነዚህ የሚያስፈራሩ ሰዎች የሆነ ቀን ያደርጉታል ብዬ ነው እየፈራ ያለሁት። እኔ እንድትታረቁ አይደለም በቃ አትታረቁ፣ ችግር የለውም። እሺ አትታረቁ። እሱ የፈጠረኝ አምላክ በቃ ዛሬ ነው እንትንሽ ከተባለ እሱ የፈጠረኝ አምላክ እንዳደረገ ያድርገኝ። እኔ ገና ለገና የሆነ ነገር ሆናለሁ ብዬ የሰው ልጅ ሲፈራ ነው። እኛንም ጥረት ይፈልጋል ነው የእኛንም ጥረት ይፈልጋል አይደለም። እኔ የራሴን ጥረት እየሞከርኩ ነው ያለሁት። ራሴን ፕሮቴክት ለማድረግ እዚህ ጋር የቻልኩትን ነገር እየሞከርኩ ነው ያለሁት። ኦኬ እሱ እዛ ጋር መጥቶ ማንም ሰው ሲዝት ለህግ ሄደሽ ማሳወቅ የለብሽም ነበር የምትለው። እሱ ማሳወቅሽ ልክ ነው። በቃ አንተ እህት ቢኖር ኑሮ ምንድን ነበር የምታደርገው? መልስልኝ እኮ እንደ እህት እኮ ነው ፕሮቴክት ለማድረግሽ እየሞከርኩ ያለሁት እኮ ገብቶሻል? ኦኬ እንደ እህት ፕሮቴክት ማድረግ እንደዚህ ፈጠራቸው በፊት ቢያንስ ሰላማዊ መንገድ ይሻለናል ብዬ ነው። እሺ እንደ እህት እኮ ፕሮቴክት ላድርግሽ እየሞከርኩ ነው ገብቶሻል? ነው ፕሮቴክት ማድረግ ባይዘው እንደዚህ አይደለም። እኔ በቃ አንድ ቀን ይኸውልሽ፣ አንድ ቀን የሆነ ነገር ያደርጉሻል፣ የሆነ ነገር ይተደረጋላችሁ እያልኩ እያሰብኩ ነው። ማንም ሰው ቢሆን ማለት ነው ዛቻ እየደረሰ ነው እናቴ ላይ የሆነ ሰንበዲ አክስቴ ጋር ይመጣል። ይሄ ሁሉ ነገሮችን ተቋቁሜ ነው ያለሁት። ማንም ሰው እኔ ላይ ቢዝት ምንም የሚቀየር ነገር የለም። በራሴ ፍላጎት ካልሆነ በስተቀር ክሱን ማነሳ ማንም ሰው መጥቶ ስለዛተ በተለይ ማንም ሰው ቤተሰቦቼ ጋር እንዲደርስ አልፈልግም። ተረዳኝ። በእኔ የመጣ ችግር እኔ ላይ ነው እንጂ መጨረስ ያለበት ማንም ሰው ቤተሰቤ ጋር እንዲሄድ አልፈልግም። በቃ እናቴ ጋር የሚደወለው ነገር ምናምን ነገር ይሄ ሁሉ ነገር ሚዲያ ላይ ስለወጣ ነው። መጀመሪያ ላይ ወጥቶ ይሄን ነገር ሶሻል ሚዲያ ላይ ስላወራ ነው አክስቴ ድረስ እናቴ ድረስ ይሄ ሁሉ ወሬ እሷ ጋር የደረሰው በምን ምክንያት ነው? ራሱ ወጥቶ ባወራው ነገር ነው። የሚያወራውን ነገር የሚያደርገውን ነገር ይጠንቀቅ። ለሚዲያ ቢያንስ ለቤተሰቦቼ ሲል ክብር ካለው ለቤተሰቦቼ ሲል ይጠንቀቅ። በቃ ከዛ ውጭ ግን እኔ አገባኝ። በቃ ምንም ነገር እኔ ከዚህ በላይ ምንም የመቋቋም አቅም ራሱ የለኝም። ማን ነው ይመጣል ያልከውን ሰው አገናኝ ማለት ምንድነው? ለምንድን ነው ማለት? እዩ በቃ እንድታወሩ ፈልጋለሁ። ምን የማወራው ነገር እያየሁት ያሉት ነገር ያስፈራኛል ነው እያልኩሽ ያለሁት። አንቺ አላስፈራሽም? ኧረ እና ሳልፈራ ነው። ኦኬ ይመስለኛል ሴት ልጅ ናት ምናምን ብሎ ነው አይደል? ይሄ ሁሉ ዛቻ ምን እናቴ ጋርም አክስቴ ጋርም ማስፈራሪያ ምናምን እየተላከ ያለው ሴት ልጅ ናት ሁላ ያ ምክንያት ነው። እስካሁን ድረስ የራሴ ቤት ተከራይቻለሁ ብዬ ከጨረስኩ በኋላ እዛ ቤት አልገባሁበት ምክንያት ይሄ ነው።
እዩ እሺ ምን ህይወትሽን እስክታጭ ነው የምትጠብቂው? ኤፍሬም ምንም እንደማያደርግሽ ግልጽ ነው፣ ግን ቢያንስ ኧረ በማርያም ኤፍሬም ይጨክሩ ምንም አያደርግሽ። ምን ይልከኝ? ኧረ በጣም እናመሰግናለን። ይሄ ሁሉ ነገሮች ታዲያ እየመጡብኝ ያሉት ታዲያ በማን ምክንያት ሆነና ነው? መልስልኝ እስኪ በማን ምክንያት ነው ይሄ ሁሉ ዛቻ እየደረሰብኝ? ምክንያቱ ነው፣ ግን እሱ ደፍሮ ባያደርገውም ይኸውልሽ ከጀርባ ቢያንስ የሆነ ሰው ሊጎዳሽ ይችላል ብዬ እየፈራሁ ያለሁት እሱ ለዛ ነው። እሺ ኦኬ፣ በጣም ለዛ ስለምታስብልኝ ነው እየመጣ 10 ጊዜ የምታስነዘንዘኝ። ኧረ እዩ በማርያም እሺ ቶሎ በል። አሁን የምደውልበት ሰው ካለ ማውራው ያልከውን ስለምንም ነገር ባይዘው ከማንም ሰው ጋር ማውራት አልፈልግም። በመጀመሪያ ይኸውልሽ ይሄ ወሳኝ ሰው ነው የሚመጣው ሰው ለዛ ብዬ ነው። እሺ ምናልባት ዛሬ ነገሮች ሊያበቁ ይችላሉ። እሺ ሁሉም ነገር የምን ነገር በቃ እርግጠኛ አልሆንኩም። በቃ ግን ይኸውልሽ አንቺም የሚመጣውም ሰው ከተረጋጋልኝ በቃ ነገሮች ይፈታሉ ብዬ ስላሰብኩ ነው። እሺ ነገር ያልኩት እሺ እንዲፈጠር አልፈልግም። ማርያምን ምንም እንዲፈጠር አልፈልግም። እዩ እንድታወሩ ብቻ ነው እሺ የምፈልገው። ነገሮችን አታካብዷቸው። አብቆ መቤቴን ሌላ ችግር ነው ምንም በቃ የሚፈጠር ችግር የለም። ይሻለኝ ነበር ነይ ምንድነው? ይኸውልሽ ከእሷ ጋር ነው እሺ ላገናኝሽ የፈለኩት። ለምንድን ልታገናኝ ነው የፈለከው? በቃ ነገሮችን እያከረራችኋቸው ነው። ለምንድን ነው አንተ ተረጋግታችሁ ለማስተካከል ማትሞክሩት? ወደ ቤት ሜዳ አሻውሩ ምንድን ነው በዚህ ነው የጠራኸው? ይኸውልሽ አንቺም እየተዛተብኝ ነይ። እሺ እዩ እየተዛተብኝ ነው እያለሽ ነው ገብቶሻል? አንቺም ታዝጂ ምናምን ከሆነ ነገሮችን በቃ ፍቷቸው። ኦኬ ስነ ስርዓት ይዘሽ ተቀመጭ። እሺ አንቺ ስነ ስርዓት ይዘሽ ተቀመጭ። እኔማ አልደረስኩብሽም። እኔ እኮ ወደ አንቺ ህይወት እኮ ቼኬ ምናምን እያልኩኝ እኮ አልመጣሁኝም። ብዙ ነገሮችን ትቼልሻለሁ። ባይዛዊ ብዙ ንብረቶችን ምናምን ትቼልሻለሁ። ተረዳሽ? አይ አዳምጪኝ። እዚህ ጋር እንድንግባባ ፈልጋለሁ። እኔም አንቺ የወሰድሻቸው ቤት ውስጥ እኮ ብዙ ነገሮች እኮ ነው ትቼ የወጣሁት። እነዛን ነገሮች መልሽልኝ ያልኩኝ ወደ አንቺ አልመጣሁኝም። አንቺ ቼክ ብለሽ ወደ እኔ ህይወት እንደመጣሽ እኔ እንደዛ ብዬ አልመጣሁኝም። በቃ እዚህ ጋር እንድትረዳ የምፈልገው ነገር ይሄ ነው። አልነገረሽም እንዴ? ምኑ ነው የሚነግረኝ? ሁሉ ነገር እንደተቀየረ ምኑ ነው? ምንም የሚቀየር ነገር የለውም። ይሄንነት በጣም ገብተሽ የሰው ህይወት ነው እየበጠበጥሽ ያለሽው። ኦኬ እሺ ችግር የለውም። እሱን ተይው። አሁን እዚህ ጋር ምንም እንደዚህ አይነት ወሬ ለማውራት ፈልጌ አይደለም የመጣሁት። ግን ደግሞ ቼኬ ምናምን ነገር እያልሽ ሰበው አትፈልጊ። በቃ ይሄ ሰበው አይደለም። የኔን ህይወት ለመበጠጫ ሌላ ምክንያት ስታጪ ነው ቼክ ምናምን ያልሽው። ኦኬ አንድ ለማንቺ ጋር መሆኑንስ ቼኩን እኔ በምን ላቅ እችላለሁ? እሱን መልሽ። እናንተ ጋር ስለሆነ ነው ራስሽን ልክ እንደ ጻድቅ ምናምን ነገር እያሳየሽ ልክ እኔ ጋር እኔ ሌባ ነኝ እኔ ያንቺን ቼክ የምነካበት እኔ ሌባ ነኝ። ሌባ ልትይ የምትችይው እኮ ያንን ብር በካሽ አስቀምጣሽው ቢሆን ነው። በቼክ ሲሆን ማውጣት በቼክ ማውጣት ምን ላደርገው ነው? ሌባ ብለሽ የምትወስጂው እኮ ብር ተወስዶ እና አይደለም እንድታወሩ የምፈልገው። አዳምጠኝ። እኔ ደግሞ ስለዚህ ነው ማውራት የምፈልገው። ተረዳኝ? ህይወትን እየበጠበጠች ያለችው እኮ በአንድ ተራ ወረቀት ነው አይደል? የማንንም ህይወት አልበጠበጥኩም። በአንድ ተራ ወረቀት ነው እንደዚህ እየበጠበጥሽኝ ያለሽ። በቃ ኦኬ። እና ታዲያ ማን ነው ታዲያ እየበጠበጠ ያለው? ታዲያ እኔ ታዲያ አንቺን እየበጠበጥኩኝ ያለሁት? ኦኬ አብሪኮ ሌላ ችግር እንዲፈጠር ነው። አሁን እዚህ ጋር ደግሞ ሰው ይዘብኝ ይመጣል። ምንድን ነው የምችለው? እኔ ከእሷ ጋር ምን አገናኘኛል? ሲጀመር ምንድን ነው የሚያገናኘኝ? ይኸውልሽ እያስፈራራኝ ነው ብለሽኛል አይደል? ስለ በቃ ህይወታችሁ አንቺም ህይወት አደጋ ላይ እንዲወድቅ አልፈልግም። በቃ ቢያንስ ተከባብራችሁ አውሩ እሺ። በማርያም ሰሚኛለሽ አይደል? ስለ ቼክ ነው አይደል እያወራሽ ያለሽ? ከዚህ በላይ ነው ስለ ቼክ ላይ ሰሚኛለሽ። መጥፎም እዛ ውስጥ ነው የምትገቢው። ማን እኔ ዝም ብለህ አንተ አይመለከትም። አንቺ ነሽ ጭራሽ ደግሞ እኔን መዘዝ ውስጥ የምታስገቢው። እንደሱ አይደለም። እኔ እንደዚህ ልታወሩ አይደለም። እኔ ከፈለኩ ላትሽሽኛ ወደዛ አትጂ ጠጋ ብለሽ አውሪኝ በስነ ስርዓት። ማን እንደሆንኩኝ ያሳይሽ። ምን ብለሽ ነው እንደዚህ ብለሽ አውሪኝ? በማርያም አትጂ አሪቶ በማርያም አንሻል ዳንቺ ልቀቀኝ። ዞር በል። ኦኬ አንቺ መዘዙን አየሽው አይደል? የምታመጪው መዘዝ ይሄን ነው። እንደሱ አይደለም እኮ እንድታወሪ ይፈልኩት። ምን እንዳወራ ነው ታዲያ የጠበቀው ታዲያ? ኧረ በማርያም ተረጋግታችሁ ብለሽ ከዚህ በኋላ ህይወቴ ላይ እንድትመጪ አልፈልግም። እዛው ቼክሽን ከናወርቀትሽ ገደል ግቢ። በቃ ካልመለሽ ድረስ ኤሚ ምን ልታረጊ? እስኪ ተወጣት። ምን እንደዚህ ልትሆኑ አይደለም። እኔ እንደዚህ ልትሆኑ አይደለም ያገናኛችሁ። እንደዚህ ልትሆኑ አይደለም። ክፈትላት። ምን ልትሆኒ ነው? በቃ ቼክ ብለሽ ከዚህ በኋላ እኔ ፊሊንግ ሆነ እንደዚህ ነው ማለት አይደለም። በማርያም አብሪኮ ልቀቀኝ። አብሪኮ አንተ ነህ ይሁን ነገር እንዲፈጠር እያደረክ ያለው ስራ እንደሱ አይደለም። እንደሱ እንድታወራ አይደለም የፈለኩት እኔ። አብሪኮ ስነ ስርዓት የሰማሽ ነው ያለው። በጣም እያበዛው ነው ያለው። ኦኬ ቼክ ነው ቼክ። እኔ ጋር ቢሆን እንኳን አይደለም ቼክ አይደለም ብር ቢሆን እንኳን እኔ ጋር እንድመለቀቀል እስኪ ትሞክሪው። እንደዚህ አይነት ዛቻ እንዳይኖር እኮ ነው የጠራኋችሁ አይደል? እንዴ ሞክሪው። ኦኬ ይዛልኝ። በቃ ከዚህ በኋላ እንደዚህ አይነት ነገር አልፈልግም። ክብርሽን ጠብቀሽ ኑሪ። ክብሬን ጠብቀሽ ኑሪ። በማርያም እኔ አታስጨንቁኝ። እኔ እንደዚህ ለምን አገናኛችሁ? እንደሆነ እያደረክ ያለው አብሪኮ ሌላ ችግር እንዲፈጠር አታድርግ ነው። ኤፍሬም ያለ ነገር አይደለም። ማሚ ፈራት በቃ ቢያንስ በጣም እዛ ደረጃም ጭራሽ ደግሞ ለመድረስ ትሞክሪያለሽ። እናወራዋለን። እሱን በጣም ጥሩ ስራ ነው እያደረክ ያለው።
አብሪኩ በቃ ስነ ስርዓት ነው ያዝሽ። ስነ ስርዓት ነው ያዝሽ። ከዚህ ጀመር እንደዚህ እንደሆነ ያደረከላው አንተ ነህ። ጀመር እንደዚህ ያደረከላው ኦኬ። ማንንም ሰው እዚህ ጋር ይዘኝ የመጣ ስለምንም ቼክ እንድታወራ አልፈልግም ከዚህ በኋላ ነው። እኔ ስለ ቼክ እንድታወራ አይደለም። እኔ ስለምን ታወራ ታሪክ ከሷ ጋር ታሪ የሆነ ነገር ይፈጠራል። በምን ምክንያት ነው? በያ ምክንያት ነው እንዴ? ይሄን ምስክልክል እየወጣ ያለው እኮ ልክ እኔ ከሷ ሰረክ ከዛ በኋላ ደግሞ ቼክ ምናምን ብላችሁ ደግሞ መጣችሁ ወደ ህይወቴ። በቃ ምንም መቆጣ ነገር የለም። ለዚህ ነው የጠራኸው? ኧረ ኤሚ በማርያም እንደዛ አይደለም እኮ እንድታወሩ ነው እኮ የምፈልገው። በቃ በማላችሁ ያለውን ችግር ፍቱት በቃ። አንቺ ምንም አይነት የምንፈታው ነገር የለም። ዛቻ ማስፈራሪያ ምናምን እኮ ለሰ ድረስ እየሰማኸኝ ነው አይደል? ለዚህ እንደሆነ ባትኖሩ እኔ አልመጣም ነበረ። ለዚህ ነው የጠራኸኝ? ቼኩ ምናምን በቃ እንደማትወስደው እርግጠኛ ነኝ። እሺ እኔ እንደማትወስደው እርግጠኛ ነኝ። እሷ እነሱ ካላነሱት ማን ሊያነሳው ይችላል? ሁለታችሁም በጭፍን ጥላቻ ነው እንደምትታያዩት። በቃ የጠፋ ነገር ካለ ፈልጉት እዛው እኮ። እነሱ ካላነሱት ማን ሊያነሳ ይችላል? እዛ ቤት ውስጥ መዛዛት ምናምን አይጠበቅባችሁም እኮ እናንተ። እዚህ እንደጠራኸኝ ባትኖሩ አልመጣም ነበረ። ማታመጪ ምናምን ትለኛለች። ማን እንደሆንኩኝ አታውቀኝም። እሷ ንገራት እሺ፣ በደምብ ማን እንደሆንኩኝ አታውቀኝም። እኔ ችግሩ እንዲፈታ ነው የምፈልገው። እሺ ኤፍሬም ሊታሰር ፖሊስ እየፈለገው ነው። ታውቂያለሽ አይደል? ለሱ ችግር የለውም። እኔ ማድረግ ያለብኝን ነገር አደርጋለሁ። ጭራሽ ፖሊስ ማን እንደሆንኩኝ አላወቀችኝም። እሱ አይደለም ኤሚ፣ አልገባትም። የኔ ማንነት አልገባትም። እሷ ጭራሽ ደግሞ እጇን ልትሰነዝር ትሞክራለች እኔ ላይ። አይደለም እኮ ይኸውልሽ፣ ይሄ ነገር ከተባባሰ የአንድ ሰው ህይወት ይጠፋል። እሱ ነው እያሳሰበኝ ያለው። እሺ የማንም ህይወት እዚህ ጋር እንትን የሚለው ነገር የለም። በቃ ማድረግ ኧረ በማርያም ኤሚ ልትነግራት የምፈልገው ነገር አለ። ምንድን ነው? እሺ ምንድን ነው? ከምድረ ገጽ ነው መጥፋት። እኔ እንደዚህ አይነት ነገር እንዳይፈጠር አይደል እያገናኛችሁ ያለው? በሰላም እንኳን አታወሩም ተገናኝታችሁ። ማን እንደሆንኩኝ ንገራት። አልገባትም መሰለኝ የኔ ማንነት። እሷ በጣም ነው የታገስኳት፣ አከበርኳቸው። በጣም ነው ያከበርኳቸው። ጸጉሯንም ነጭላት ነው እግዚአብሔርን እንዴ! በጣም አበዛችሁ። በጣም ነው የተናነቅ ነው። እንደዛ አይደለም፣ እንደዚህ እንዲፈጠር አይደለም የምፈልገው እኔ። በቃ አንተ እንደምንም ይፈጠር። በቃ እልህ ውስጥ ተጋብታችሁ የሆነ ነገር እንዳይፈጠር። ኤፍሬም እዛ ጋር ፖሊስ እየፈለገው ነው፣ ሊታሰር ነው። ቤት ተቀምጦ አይደለም። አንቺም ሰሞኑን የለሽም አይደል? አደርጋለሁ፣ ማድረግ ያለብኝን እያንዳንዱን ነገር አደርጋለሁ። አንዴ ከታሰረ በኋላ ምን ይፈጠራል? እሺ እሷ ፖሊስ ማምጣቷን እንዲገረመ ከንተ ኧረ በማርያም በጥፎ አድርጌ ደግሞ እኔ ምን ማድረግ እንዳለብኝ ያሳያታለሁ። ለካ አይደለ አንተም ያቺኛው ቀጫጫዋ ልጅም አርፎ እንዲቀመጡ ንገራቸው። በማርያም እሺ። እኔ ሁሉም ነገር ነው እንደሚበላሽብኝ እኔ